አሁን ትሰሚያለሽ ውዴ? እሺ ሀቡዬ እኔ ያለሁት ኢማራት ነው አሁን ላይ። ኢማራት ነው ያለሁት። ከመጣሁ 1 ዓመቴ ነው የመጣሁት። ማለት በቃ ከጉዳዩ ስጀምርልሽ ያው የሆነ ሰላም ስላጣሁኝ ነው። ምናልባት የሆነ ነገር አገኛለሁ ብዬ ነው የመጣሁት። አይዞሽ፣ ሰላም ያጣ የተጨነቀኛ ጋር መጥቶ ሰላም አግኝቶ ጭንቀቱን አራግፎ ነው የሚሄደው። እኛ ያለነው እዚህ ጋር ለእህቶቻችን አምናለሁ፣ አውቃለሁ፣ አይቻለሁ ውዴ። እና ወደ ጉዳዩ ስገባ እንትን ባለትዳር ነበርኩኝ። 5 ዓመት ከባለቤቴ ጋር ተቀምጬ ኑሮን ለማሸነፍ ወደ ኢማራት መጣ። አይ ልነግርሽ ነው። ከሱ ጋር ስኖር ማለት የተለያየንበት ምክንያት ልጅ ባለመውለዱ ነው። ግን እኔ በጣም ወደው ነበረ፣ ግን መውለድ አይችልም። ኦኬ፣ እሱ እንደሆነ በምን አወቅሽ? እሱ እንደሆነ መውለድ ማይችለው ከአሁን በፊት ከኔ በፊት አግብቶ 10 ዓመት ቆይቷል። ሌላ ሚስት አግብቶ ከዛ እሷ ሂዳ ወልዳለች። ማለት እርግጠኛ አይደለሁም። ያው ያሉኝን ማለት የተወሰነ ማለት እሱ ነው ብለሽ እንድትወስኝ የሚያደርግሽ ጉዳይ ምንድነው? 10 ዓመት ቆይቶ ከእሷ ጋር አልወለዱም። እሷ ሂዳ 2 ወልዳለች። እሷ ሄዳ 2 ወልዳለች። ምርመራ የሚባል ነገር እያለ በዛ ጃጅ ከማድረግ ምናልባት የእሱና የእሷ ዘር ስላልተገጣጠም ምናምን ሊሆን ይችላል። ከአንቺ ጋር ሊወልድ ይችል ይሆን አይታወቅም። ምርመራ አካሂዳችኋል? መጀመሪያ በምርመራ ሁለታችሁም ተመርምራችኋል? እምብኛለ እኔም አልተመረመርኩም፣ እሱም አልተመረመርም። ምርመራ መሄድ አይፈልግም። አልመረመርም ማለት እምብኛለኝ ብለው በቃ መመርመር አልፈልግም አለ። በቃ እኔ 5 ዓመት ያው ቤተሰብ ታውቂያለሽ፣ ልጅ ካንቺ ይፈልጋል ብዙ ነገር ነው። ጭናንቻለ ቤተሰብ ብቻ ሳይሆን ማናችንም ልጅ እንፈልጋለን። ይሄማ ግዴታ ተፈጥሮ ውጤታ ነው። ትፈልጊያለሽ ኦፍ ኮርስ። ከዛ እኔ በቃ ቤተሰብ እንደዚያ የሆነ ለቅሶ ሰርግን ቦታ ሲሄድ በቅሎ ምናምን በቃ የተሰደቡ ብዙ ነገሮችን ችዬ አልፌ ከዛ መጨረሻ ላይ ግን ዝም ብዬ ሳልፋታ ምናምን ጥዬው መጣሁ። ኦኬ፣ ፍቺ ሳትፈጽሙ ጥለሽ ወጣሽ ባልሽን? ዝም የሆነ በቃ መጥቼ ራሱ አዲስ አበባ ምርመራ የሚባል ነገር አለና ትንሽ እንኳን ሰርቼ ያን ነገር ብንሞክር ብዬ ትቼው መጣሁ። ከዛ ትቼው ስመጣ እሱ ግን እኔን ቁጭ አድርጎ ችት ሲያደርግብኝ ነበር። ሀቡዬ መጥቼ በ5 ወር ያገባ ወላሂ ይገርማል። እሺ፣ እና አገባ ወለደ ግን ልጅ ያላት ነው ያገባ። በቃ የልጅ ችግር ነው እሱ ያለበት። ታዲያ ለምን እኔም በደንብ አላስረዳኝ? ማለት አንወልድም እኮ ትልቅ ነገር ነው። እዚህ ኢማራት እያለሁ ለሱ ብዬ ነው የሄድኩትኝ። ሲጀመርም ስላልወለድ አይደለም ልፈታው ደግሞ የቻልኩትኝ። ሰው አላስቀምናት ደግሞ ተይ እንጂ አንቺም እኮ ዝም ብለሽ ሳትነግሪው ጥለሽ ወተሻል። ተነጋግረን ነው በደንብ ነገር ሳልፈታው ጥዬው ሄድኩ አላልሽም? ሳልፈታውማ ነው አልፈታሽም አለኝ። ሳልፈታው ያልኩሽ እኮ ለጥር ላደርግልሽ ብዬ ነው እንጂ ጠየቅኩት፣ አልፈታ አለኝ። ከዛ አማራጭ ስለሌለኝ በቃ ከዚህ መጥቼ እሱን መርሳት የምችል መስሎኝ መጣሁ። እዚህ መጥተሽ እሱን መርሳት ይኸውልሽ፣ አየሻ፣ እዚህ መጥተሽ እሱን መርሳት የምችል መስሎሽ ጥለሽው መጣሽ፣ ግን ልትረሺው አልቻልሽም። ስለዚህ እሱ ደግሞ አገባ። በፍጹም አገባ። በቃ አንዱ ትንሽ ዓመት ራሱ ቢጠብቀኝ ችግር አለ። እሱ ያው የእሱ ውሳኔ ነው። ግን አንቺ ጥለሽ ወጥተሽ አንቺ በትዕግስት እዛው ቤትሽ ተቀምጠሽ ቢሆን ኖሮ አይታወቅም እኮ ምን እንደሆነ ታውቂያለሽ። አንዳንዴ ልጅ ከማህፀናችን ስለወለድን ብቻ አይደለም፣ ከልብ የሚወለዱት ልጅ ነው። ከማህፀን ከወለድነው ልጅ በላይ ከልብ የወለድነው ልጅ ይበልጣል። ከልብ መውለድ ማለት ብዙ እናታቸውን በወሊድ ያጡ፣ እናት አባቶቻቸውን በአደጋ ያጡ፣ እንዲሁም ተወልደው የተጣሉ ብዙ ልጆች አሉ ኢትዮጵያ ውስጥ። እርዳታ ድርጅት ውስጥ አንዳቸውን ወስዶ ማሳደግ ይቻላል። ባልሽን ካፈቀርሽ እኮ ልጅ ስለሌለው ብቻ መተውሽ ትክክል አይደለም። ቢካዝ አንዳንዴ ከማህፀንሽም ወልደሽ ማለት ነው የተባረከ ላይሆን ይችላል። ብዙ እናት አባቱን ፍርድ ቤት የሚገትር ልላል ተቀልሽኝ እናት ወልደው እናትና አባት አሳድገው ምን ብለው ለውርስ ብሎ ለገንዘብ ብሎ እናት አባቱ የሚገድል ብዙ የወንጀል ታሪኮች የምታዳምጭ የወለዷቸውን። ስለዚህ አንዳንዴ ስጋ ስለሆነ አይደለም ስለወለድን ምናምን አይደለም። ፈጣሪ ባርኮ ከሰጠን ልጅ ያሳደግነውም የባዳ ልጅም ከመሬት የተጣለ አንስተን ብናሳድግ እኛ ፍቅር ሰጥተን ካሳደግን ፈጣሪ ከባረከልን ስለወለድሽው እና ስላልወለድሽው አይደለም። እና ፈጣሪ ደግሞ ልጅ ካልሰጠን ለአንዳችን ልጅ ካልሰጠን ለአንዳችን
በትዳራችንም ቢሆን ልጅ ካልሰጠን እሱ ምክንያት አለ። እሱ አይሳሳትም። ፈጣሪ በፍጹም አይሳሳትም። መሀን አድርጎ ከፈጠረኝ እኔ ትክክል ነው ወይ ደግሞ በጣም መልካም ባል ያንን ባል መሀን ካደረገው ፈጣሪ ትክክል ነው። ፈጣሪ መሀን ያደረገውን ባሌ እሱ መልካም ሆኖ ሳለ ለእኔ ልጅ የለውም ብዬ አልወጣም። ከወደደኝ ካከበረኝ ደስተኛ ካደረገኝ በትዳሬ የማደጎ ልጅ አምጥቼ ያሳድጋለሁ። አይን አላሰብኩትም ሀቡዬ ወላሂ ምንም በቃ እንደነገርኩሽ አገር ቤት ሰዎች ምናምን ሲያሸማቁኝ እንደዚህ በቃ ቆመሽ ቀረሽ እኮ በቃ ብዙ ነገር የአገር ቤት ነገር እንዲህ ነው ያልገልጽልሽ አትባልም። ይኸውልሽ ያገባች ሴት ቁመች በቅሎ ምናምን የሚሉሽ ታያቸው መሀይም ወረኛ በያቸው። ለምን እኛ በሰው መመራ አሁን አንቺ በሰው ወሬ ትዳርሽን ፈተሽ መምጣትሽ አሁን እሱ ሌላ ሲያገባ ቆጨሽ አልቆጨሽም? አይ ብዙም ያው በቃ ለይደር ምን ልግበልሽ ይከብዳል። በቃ ምንድን ነው እሱ እኮ የለም እዚህ ጋር እሱ አይሰማሽም። ስለዚህ መኝ ስለቆጨሽ ትታከሚኛ ጋር የመጣሽው ምነው አመት ከመለያየታችን ሄዶ አገባ ምነው አመት እንኳን በጠበቀኝ ማለት መቆጨት ነው። ስለዚህ ሰውየው ጥሩ ነበር ማለት ሰውየው ደስተኛ ያድርግ በጣም ከምታስቢው በላይ። ሁልጊዜ ደግሞ እንደዚህ የሆነ እንትን ያለባቸው እንደዚህ ወይ የሆነ አካል ጉዳት ወይ ደግሞ አለመውለድ ምናምን ያለባቸው ወንዶች በጣም መልካሞች ናቸው ብዙ ጊዜ እና ለልጅ ብቻ ብሎ ትዳርን አፍርሶ ማውጣት ምክንያቱም ፈጣሪ አይሰራም። ለሱ ልጅ ያልሰጠበት ምክንያት ፈጣሪ እሱ ብቻ ነው የሚያውቀው። እኔም ከዛ አንፃር ከመቆጨቴ ያው መኝ ባልሽው ስለምንኩኝ ነው በቃ የሆነ አንቺ ጋር የሆነ መፍትሄ ባገኝ ነው እንጂ ያለፈው ስላለፈ አሁን ኦልሬዲ በቃ እሱ አግብቷል። እሱን እንርሳው። የእሱን ፋይል ዘግተን አዲስ ፋይል መክፈት ይቻላለች። ግን በአዲሱ ህይወትሽ ሰው ይኸውልሽ ሰው ወይኔ ሳትወልጂ የሰው ልጅ እንዲህ ነው። ካላገባሽ ወይኔ ሳታገቢ ቆመሽ ቀረሽ። ልክ ስታገቢ ወይኔ ኧረ ውለጂ በቅሎነሽ እንደ አንቺ ልክ ስትወልጂ ኧረ ድገሚ ልጅሽ ብቻውን ቀረ። ልክ ስትገኝ ኧረ አንድ ጨምሪበት ሁለት ብቻቸውን ሆኑ። በቃ እንዲህ ነው ሰው ከማውራት መቼም አይቆጠም። ስለዚህ እና ሰዎችን ሳይሆን ማዳመጥ ያለብን የኛ ህይወት የኛ ትዳር በእኛ ነው መመራት። ገባሽ? ልብሽን ታዳምጫለሽ፣ ትወስኛለሽ። እዛ ቦታ ላይ በዛ ትዳር ደስተኛ ከሆንሽ ማንም የማንንም አስተያየት ልትሰሚ አይገባም። ጎረቤት ምን አገባው? ሲጀመር እኛ እድሉን መስጠት የለብንም እንጂ ለጎረቤት በእኛ ትዳር እንዲገባ አይደለም። ጎረቤት ቤተሰቦቻችን በእኛ ትዳር እንዲገቡ እድል መስጠት የለብንም። አንድ ሰው ቤተሰብ ጣጥሽ ነው ገብቼ ነበር። ሲጀመር ቤተሰብ አይሆንም እያለኝ ነበር የገባሁት። ይህን ኬዝ ስለሚያውቁ ከልጅቱ ጋር ከፊተኛ ሚስቱ ጋር አይሆንም እያለኝ አይመለከታችሁም ብዬ ገባ። አሁንም በቃ የራስሽ ጉዳይ በራስሽ ገባሽ በራስሽ ውጭ አሉ። ሰው ሳላማክር ነው ራሱ እንደዚህ ፍት የመጣው። ሰው ማማከር አይጠበቅብሽም። ልብሽን ታዳምጫለሽ። እኛ 18 ዓመት ከሞላን በኋላ አይምሮአችን ያመዛዝናል። ትልቅ ነን። በትዳሬ ደስተኛ ከሆንኩኝ ስለ ማንም ምንም ቢል አልመልስ አልሰጠው። አይ ዶንት ኬር። ማስቆም ካለብን ሀገር አስጠላኝ። ይኸውልሽ ሀገር ቤት መግባት እንዳለ አስጠልቶኛል ውዴ። እድል ካልሰጠሽው ማንም ሰው ባንቺ ትዳር ሊገባ አይችልም። እድል ስትሰጪ ብቻ ነው። እነዛ አንድ ሰው ለመጀመሪያ ጊዜ እኔ ጎረቤትሽ ሆኜ አንቺ አትወልጂም እንዲህ ስልሽ ምን አገባሽ ብትይኝ አፌን እዘጋለሁ አፍሬ። ሁለተኛ ደግሜ ለአንቺ ለምን አትወልጂም አልልሽም። ገባሽ? ስለዚህ ሰው በትዳራችን እንዳይገባ በህይወታችን እንዳይገባ ማስቆም ያለብን እኛ ነን። ገብቶሻል? ስለዚህ አንድ ሰው መጥቶ ለምን ምን አገባሽ 4 ነጥብ አጭር ቃል ምን አገባሽ ይደንግጣ አፏን ተዘጋለች። ሁለተኛ ባንቺ ትዳር አስተያየት አትሰጥም ማንም። ለምን እህትሽ እናትሽ ልጅ አትሆንም? ትዳርሽ አንቺ ነው፣ ማንም አያገባውም። አንቺ ደስተኛ ከሆንሽ ምትደበደቢ ከሆነ ደስተኛ ካለሽ ጥለሽ ትወጫለሽ። ዛፍ አይደለሽም ተተክለሽ እዛ ትዳር ላይ የምትቀሪ። አንዲት ሴት በትዳሯ ደስተኛ ከሆነች ትቀጥላለች። ካከበራት፣ ከወደዳት፣ ደስተኛ ካደረጋት خلاص ሹ ደኸሉንህነ ማንም አያገባውም አንቺ ደስተኛ ከሆንሽ። እና ካለፈው ትዳርሽ ተምረሽ በሰው ወሬ ትዳርሽን ማፍረስሽ ቆጭቶሻል። ስለዚህ ሁለተኛ እንደምትሽ ከስህተትሽ ተማሪበት። በማንኛውም ዙሪያ ትዳርሽ ላይ ደስተኛ ከሆንሽ ሰው አያገባውም። ደሞዝሽ ስንት ነው? ለምን የተሻለ ስራ አትቀይሪም? ምንም አያገባውም። በትንሽ ደሞዝ አንቺ ደስተኛ ሆነሽ እየሰራሽ ከሆነ ዋናው አንቺ ደስተኛና ሰላም መሆንሽ ነው። ገብቶሻል? በጣም አይነት ጉዳይ እኔ ደስተኛ ነኝ ወይ፣ እኔ በዚህ ስራ ደስተኛ ነኝ ወይ፣ እኔ በዚህ ትዳር ደስተኛ ነኝ ወይ ብለሽ ራስሽን ታዳምጪና አንቺ ደስተኛ ከሆንሽ ራስ በቃ ማንም አያውቀውም። እሺ አቡዬ አመሰግናለሁ ውዴ፣ በጣም አመሰግናለሁ እኔ ቆንጆ። እኛም ስለመጣሽ እናመሰግናለን ውዴ። እሺ አቡዬ፣ እሺ ውዴ። ተረኛ ቀጥኔ ልውጣልሽ። ተረኛ